ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ የምንመለከተው ማለት ነው የኩሽና እቃዎችን የስም ዝርዝር ይሆናል በአረበኛ ማለት ነው። በአማርኛ ትርጉም አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ወደ ቪዲዮ ማለት ነው። ያው እንግዲህ እንደተለመደው ከኩሽና እቃዎች ውስጥ አንዱ ማይክሮዌቭ ነው ማለት ነው። ኩሽና ውስጥ የምናገኘው ማይክሮዌቭ በአማርኛ ማለት ነው። በአረበኛም ማይክሮዌቭ ነው ማለት ነው። በአማርኛ ማይክሮዌቭ በአረበኛ ማይክሮዌቭ ነው ማለት ነው። ያው በእንግሊዘኛ ማይክሮዌቭ ነው ማለት ነው። ያው ሁለተኛ ደግሞ ወሳኝ የሆነው ማለት ነው ማብሰያ የሆነ ኦቨን ነው ማለት ነው። በአማርኛ ኦቨን፣ በአረበኛ ደግሞ ፉርን ይባላል ማለት ነው። በአረበኛ ፉርን በመባል ይጠራል፣ በእኛ ኦቨን ማለት ነው። ያው ሶስተኛ ላይ ደግሞ የምናገኘው ማለት ነው ከኩሽና እቃዎች ውስጥ አንዱ የሆነው መገልገያ ማለት ነው የቅመማ ቅመም ማስቀመጫ ኡልባዎች ናቸው ማለት ነው። የቅመማ ቅመም ማስቀመጫ እቃዎች በአረበኛ ማለት ነው ዑልባ ቡሃራት ይባላል። ዑልባ ቡሃራት፣ ዑልባ ቡሃራት ይባላል። ያው አራተኛ ላይ ደግሞ የምናገኘው ማለት ነው የኩሽና ቃየው ከሆኑት አንዶቹ ጭልፋ ነው ማለት ነው። ጭልፋ ምን ይባላል በአረበኛ ማለት ነው? በአረበኛ ሚግረፋ ይባላል ማለት ነው። ወይም መግረፋ፣ መግረፋ ይባላል ማለት ነው። ቀጥሎ ደግሞ የምንመለከተው ማለት ነው መክተፊያን ይሆናል። መክተፊያ ወይንም ጣውላ ማለት ነው በአማርኛ። በአረበኛ ተቅጢዕ ይባላል ወይንም ገጣዓ ይባላል ማለት ነው። ተቅጢዕ ወይንም ገጣዓ። የኩሽና ፎጣ ጨርቆች ደግሞ በአረበኛ ማለት ነው ፎጣዎች መንሸፋ ይባላል ማለት ነው። መንሸፈቱል መጥበኽ፣ መንሸፈቱል መጥበኽ ማለት ነው። ማንኪያ በአረበኛ ማለት ነው ማንኪያና ሹካ፣ ማንኪያ ሚላጋ ይባላል ማለት ነው። ሚላጋ። ሹካ ያው ሹካ ነው። በአማርኛ ፍሪጅ ማለት ነው። በአረበኛ ደግሞ ተላጃ፣ ተላጃ ይባላል ማለት ነው። ፍሪጅ በአረበኛ ተላጃ ይባላል። የጁስ ማሽን ደግሞ መፍጫ ማለት ነው። በአረበኛ ኸላጥ ይባላል ማለት ነው። በአረበኛ ኸላጥ ይባላል። ጁስ መፍጫ ወይንም መፍጫ ማለት ነው። የማሽን መፍጫ በአረበኛ ኸላጥ ይባላል። ኩባያ ወይንም ብርጭቆ ደግሞ በአረበኛ ኮብ ወይንም ካስ ይባላል። ኮብ ወይንም ደግሞ ካስ ማለት ነው። በምስሉ ላይ እንደምትመለከቱት ኮብ ይባላል። ኖርማል ብርጭቆ ደግሞ ካስ ይባላል ማለት ነው። በአማርኛ ድስት ማለት ነው። በአረበኛ ደግሞ ጌዴር ይባላል ወይንም ብረት ድስትም ሆነ ድስትም ማለት ነው። እንደምትመለከቱት ያለው በስልም ላይም ቢሆንም ብረት ድስትም ሆነ ጌዴር በመባል ይጠራል ማለት ነው። በአረበኛ ጌዴር ይባላል። ቢላዋ ወይም ገረዴ ማለት ነው። ቢላዋ በአረበኛ ስኪን ይባላል። ቢላዋ በአረበኛ ስኪን ይባላል ማለት ነው። ሳህን በአማርኛ ሳህን ማለት ነው። በአረበኛም ያው ሳህን ነው፣ ስሑን ይሉታል ማለት ነው። በአረበኛ ስሑን ይሉታል። ያው ብዙም የምለየው ነገር የለም ማለት ነው። የቆሻሻ ባልዲ ወይንም ደግሞ ባስኬት ማለት ነው በአማርኛ። በአረበኛ ሰላት ዙባላ ወይንም ደግሞ ሳጥር ዙባላ ይባላል ማለት ነው። ሳጥር ዙባላ ወይንም ሙሀመላት ይባላል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። የኩሽና እቃዎች ስሞችን ባጭሩ ማለት ነው እና ወሳኝ የሆኑትን አንዳንድ ነገራቶችን ያው በዚህ መልኩ ዝርዝር ያለው ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ሰላም አለይኩም ወራህመቱላሂ